ሐዘንም ሆነ ደስታ ላንተ ለአባታችን እንድንገልጽልህ ይህችን ሰዓት ባርከህ ይህችን ሰዓት ቀድሰህ በሰላም በጤና እኛ ልጆችህን ጠብቀህ በምሕረትህ በቅድስና አደባባይ እንድንገኝ ስለወደድክና ስለፈቀድክ ክብርና ምስጋና አምልኮና ውዳሴ ላንተ ለአምላካችን ይሆንልን። እንዲሁም ደግሞ አንተን አምላካችንን በሥጋ ተገልጠህ እንድናውቅ ለረዳችን ለማምላክ ለንጽሕተ ንጹሐን ለቅድስት ድንግል ማርያም ቀንና ሌሊት ሳይሰለቹ ከአንተ ፊት ወደ እኛ ከእኛ ፊት ደግሞ ወደ አንተ ለሚመላለሱ ለሚጠብቁን ለሚያጽናኑን ቅዱሳን መላእክት በጸሎታቸው ለሚራዱን ጻድቃን ሰማዕታት እንደየማዕረጋቸው ክብር ምስጋና ይሆንልን። የተከበሩ አባታችን መላከ መንክራት ቆሞስ አባ ወልደሰንበት አባቱ የዚህ ታላቅ ደብር አስተዳዳሪ በሰውና በእግዚአብሔር መካከል ሳትሰለቹ ዕለት ዕለት የምታገለግሉ አይንተ እግዚአብሔር ካህናት፣ ከተለያዩ ስፍራ የተሰበሰባችሁ ምዕመናን በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? በምሕረቱ አደባባይ ተገኝተን እንድናመልከው ይህችን ሰዓት ባርኮ ይህችን ሰዓት ቀድሶ በሰላም በጤና እኛ ልጆቹን ጠብቆ በምሕረቱ አደባባይ የሰበሰበን የቅዱሳን አባታችን አምላካችን ልዑል እግዚአብሔር ክብርና ምስጋና ልቆና ውዳሴ በድጋሜ ደርሶ ይሆንልን። እንደ እግዚአብሔር ቅዱስ ፍቃድ በትንቢተ ዮናስ ምዕራፍ 1 ቁጥር 12 ላይ ያለውን ቃል ይዘን እንማማራለን። ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁ። ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁ። ቤተክርስቲያናችን ከነገ ጀምሮ ለ3 ቀናት ያህል የነነዌ ጾምን ከ7ቱ አጽዋማት አንዱ በማድረግ ቆጥራ እንዲጾም አድርጋለች። እንጾማለንም። ይህንን ነነዌ ጾም ባሰብን ቁጥር የአምላካችን የመድኃኒታችን የልዑል እግዚአብሔር ቸርነቱ ምሕረቱ በዛች በታላቅ ከተማ ላይ ጎልቶ እንደታየ እንመለከታለን። ገና ከቁጥር 1 ሲጀምር ታላቂቱ ከተማ ይላታል ነነዌ። ታላቂቱ ከተማ ብሎ ስለ ነነዌ ያወራል። እግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቷ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ መጥቷልና በእርሷ ላይ ስበክ ብሎ ዮናስን አምላካችን ልዑል እግዚአብሔር አዘዘው። ክፋታቸው በፊቴ ደርሷል፣ በደላቸው በፊቴ ደርሷል፣ ኃጢአታቸው በፊቴ ነው ያለው። ስለዚህ በአንተ ትምህርት ይመለሱ ዘንድ አንተ ሰብካቸው ወደ እኔ ፊታቸውን ያዞሩ ዘንድ ከኃጢአትና ከክፋት ፊታቸውን ሰውረው እኔ ያልኳቸውን ይፈጽሙ ዘንድ አንተ ንገራቸው፣ አንተ አስተምራቸው፣ አንተ ገስጻቸው ብሎ ዮናስን ወደ ነነዌ እንዲሄድ እግዚአብሔር ሲልከው እናያለን። ዮናስ ከዚህ በተቃራኒ መልኩ መጓዝ ጀመረ። መጽሐፍ ቅዱስ እንደሚነግረን በዚህ በተቃራኒ መጓዝ ጀመረ። ዮናስ ግን ብሎ ይጀምራል መጽሐፉ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ ይላል። እግዚአብሔር ወደ ነነዌ ሂድ እያለው ነው።
ዮናስ ደግሞ ወደ ተርሴስ በራሱ አቅጣጫ ጉዞ አደረገ። እግዚአብሔር ወዳለው ቦታ፣ እግዚአብሔር ወዳዘጋጀው ስፍራ እግዚአብሔር እንዲመለሱ እነዛን የነነዌ ሰዎች በምህረት አይቶ እንዲመለሱ ከክፋታቸው እንዲመልሳቸው ያዘጋጀው ስፍራ ትቶ ከዛ ይልቅ ዞር ማለት ጀመረ ይለናል። እግዚአብሔር ወደ ነነዌ ሂድ ይለዋል። እሱ ደግሞ ወደ ተርሴስ ወደ ተባለው ስፍራ መጓዝ እንደጀመረ ይነግረናል። ይሄ ነነዌ የምንለው ወይም ኢራቅ ዛሬ ከባግዳድ በስተ ሰሜን ወደ 350 ኪሎ ሜትር ርቀት ላይ የሚገኝ የጥንት ከተማ ነው። የጥንት ከተማ ነው። እዚህ በነነዌ ደግሞ ሰምናሶር የሚባል ታላቅ የሆነ ንጉሥም የሚያስተዳድረው የሚገዛው ነው። በከተማዋ ታዋቂ የነበረ አስታሮት የተባለ የጣዖት ቤትም አለ። እግዚአብሔር የተረሳበት እንደፈለጉ በዚህ ከተማ የሚኖሩ ሰዎች የሚሰሩት በደል፣ ክፋት በእግዚአብሔር ፊት እጅግ ኃጢአት ስለሆነ ከመብዛቱ የተነሳ ጽዋው ሞልቶ መጥፊያቸው ስለደረሰ ነው። እግዚአብሔር ያችን ከተማ እንዳጠፋ ስለፈለገ ይህንን ዮናስን ወደዛ ቦታ ላይ ተነስተህ ሂድ ያለው። ወደዛ ቦታ ላይ ሂድ ያለው ዮናስ ግን ፍቃደኛ እንዳልሆነ ያሳየናል። ዮናስ ፍቃደኛ እንዳልሆነ ያመለክተናል። ከዚህ ርቅ አሁን እንዳልነው ተነስተህ ወደዚያች ከተማ ሂድ ሲባል ወደ ሌላ አቅጣጫ ሄደ። ወደ ንስሐ ይጠራቸው ዘንድ ነበር የተላከው። ነቢዩ ወደዚያች ስፍራ እንዲሄድ በእግዚአብሔር ሲታዘዝ ምንድን ያደረገው? መኮብለል ጀመረ ይላል። መኮብለል ጀመረ። አልታዘዝም ነው እያለ ያለው። ምን አለ እውነቱን ቢነግራቸው፣ እግዚአብሔር ያለውን ቢነግራቸው አቅጣጫ ባይቀይር እሺ ቢል ምን አለበት? በትንቢተ ሕዝቅኤል ምዕራፍ 33 ቁጥር 9 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ነገር ግን ከመንገዱ ይመለስ ዘንድ ኃጢአተኛውን ብታስጠነቅቀው እርሱም ከመንገዱ ባይመለስ በኃጢአቱ ይሞታል። አንተ ግን ነፍስህን አድነሃል። የሰዎች ክፋት ነው የታየው እንጂ የእግዚአብሔር ራእይ አልታየውም። ዮናስ የእግዚአብሔር ራእይ አልታየውም። የሰዎች ክፋታቸው ነው የታየው። ጨካኝነታቸው ነው የታየው። በደላቸው ነው የታየው። ይህንን ክፋታቸውን ሊነግራቸው ሲገባ ዮናስ ግን የእግዚአብሔርን ምሕረት፣ ቸርነት ካለማወቅ ጭምር ብቻ ሳይሆን ሰዎቹን ከመፍራት የተነሳ የሰዎችን ክፋት ከማየት የተነሳ እኔስ አንድ ነገር ቢያደርጉኝ ብሎ ስላሰበ ብቻ አቅጣጫውን ቀየረ። እነዛ ቢሰሙ በሕይወት ይኖሩ ነበረ። በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እንዲህ ይለናል። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም የሚለን። ወደ ፍርድ አይመጣም። ሰው ከሰው ጋር ሲጣላ መሄጃ ይኖረዋል። የሚኮበልልበት ይኖራል። በየብስም ይሄዳል፣ በባህርም ሊሄድ ይችላል፣ በመርከብ በአየርም ሊሄድ ይችላል። ከሰው ጋር ሲጣላ ሐዋሳ አልተስማማኝም ብሎ ካለ ወደ አሱሳ መሄድ ይችላል። ደግሞ ሞልቶ የተረፈለት ጂንካ አልተስማማኝም ካለ ወደ አሜሪካ መሄድ ይችላል። የሞላለት ከሆነ ምቹ ሁኔታ ካለ ይሄዳል። ከሰው ፊት መሸሽ ይቻላል። ከሰው ፊት መራቅ ይቻላል።
ከሰው ፊት መደበቅ ይቻላል። ከሰው ፊት መከለል ይቻላል። በምን እሄዳለሁ ብሎ አስቦ ነው ከእግዚአብሔር ፊት ሊሸሽ የፈለገው። ከእግዚአብሔር ፊት ሊሸሽ የሚቻልበት ምንም ሁኔታ የለም። ከእግዚአብሔር ፊት ሰው ሊያመልጥበት የሚችልበት ምንም መንገድ የለም። ከእግዚአብሔር ፊት መኮብለል አይቻልም። እየሄደ ያለው አቅጣጫውን ቢቀይርም ከክፉዎች የሚከተለው የማይርቀው ከፊቱ የሚሄድ ከኋላው የሚሄድ በዙሪያው ያለ እግዚአብሔርን ግን ዘንግቶታል። የተሰጠውንም ትእዛዝ ረስቶታል። ነቢይነቱን ወደ ኋላ ትቷል። ሰው ከሰው ፊት ይሸሽ ይሆናል፣ ከእግዚአብሔር ፊት ግን መሸሽ አይቻልም። በመዝሙር 139 ቁጥር 17 ጀምሮ የሚነግረን ነገር አለ። ከመንፈስህ ወዴት እሄዳለሁ ይላል ቅዱስ ዳዊት። ከመንፈስህ ወዴት እሄዳለሁ? ወዴትስ ደግሞ እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦል በወርድ አንተ በዚያ ነህ። እንደ ንስር የንጋት ክንፍ በወስድ እስከ ባህር መጨረሻ ብበር በውኑ ጨለማ ትሸፍናለችን? ግን ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምም፣ ሌሊትም እንደ ቀን ታበራለች። እንደ ጨለማዋም እንዲሁ ብርሃኗ ነው አለ። ሌሊቱ በአንተ ዘንድ የለም ብርሃን ነው እያለ ተናገረ። ዮናስ ለመራቅ የሞከረው ከእግዚአብሔር ዘንድ ነውና አልተሳካለትም። እንዴት ሆኖ ይሳካል? ከሰው ፊት ይሳካልን ይሆናል። ደግሞም ከሰው ፊት ብዙ ጊዜ አምልጠን ይሆናል። ደግሞም አምልጠናል። ከሰው ፊት ሸሽተናል። ከሰው ፊት ተደብቀናል። ከሰው ፊት ርቀናል። ከእግዚአብሔር ፊት ግን ልንርቅ የምንችልበት ምንም ነገር የለም። ቢያስጠነቅቃቸው ምን አለ? እውነቱን ቢነግራቸው ምን አለ? በትንቢተ ሕዝቅኤል ምዕራፍ 3 ቁጥር 18 ላይ እንዲህ ነው የሚለው፣ እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩ ጊዜ አንተም ባታስጠነቅቀው ነፍሱንም እንድትድን ከክፉ መንገድ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል። ደሙን ግን ከእጅ እፈልጋለሁ። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱና ከክፋቱ መንገድ ባይመለስ በኃጢአቱ ይሞታል። አንተ ግን ነፍስህን አድነሃል። አሁን ይሄ ሰው አላስጠነቀቃቸው። ምናልባት በእኔ ትምህርት ቢመለሱና እግዚአብሔር ያለውን ብናገር ጥሩ ነበር ብሎ መጓዝ ሲገባው በቀጥታ ወደ ሄደባት ቦታ ላይ ወደ ተርሴስ ብር ከፍሎ በባህሩ ላይ ጉዞ ሊጀምር ወደ መርከቢቱ ገባ ይለናል። በባህሩ ላይ የሆኑት ነገሮች አሉ። ወደ ባህሩ ሲገባ ምን ተፈጠረ? ወደ ጀልባው ሲገባ ምን ተፈጠረ? ገንዘብ ከፍሎ ለመሸሽ ሲሞክር ምን ተፈጠረ? እንደፈለጉ ይሁኑ አልመልሳቸው እግዚአብሔርን ቃል ነግሬ ብሎ ያለው ዮናስ በዛ መርከቡ ላይ ምን ተፈጠረ ያለ እንደሆነ የመጀመሪያውን ስናይ እግዚአብሔር በባህሩ ላይ ታላቅ ንፋስ አመጣ ይለናል። ታላቅ ንፋስ አመጣ። አያችሁ፣ ያ የሸሸው ሰው ዮናስ ባህሩ ላይ ለመራመድ በባህር ለመሸሽ ቢሞክር እንኳ በጀልባውና በታንኳው በመርከቡ ላይ ያለው ነገር ምን ሆነ? ታላቅ ንፋስ እግዚአብሔር አመጣ ይለናል። ንፋስ ብቻ አይደለም ያመጣው። ንፋስ ተራ ንፋስ ብቻ አይደለም፣ ማዕበል ደግሞ በሁለተኛ ደረጃ ላይ መጣ። ማዕበል መጣ። ማዕበል ብቻ አይደለም፣ መርከቢቱ ልትሰበር ደረሰች ይለናል። ሶስተኛው ላይ መርከቢቱ ልትሰበር ደረሰች ይላል። እሱ ብቻ አይደለም፣ ከዚህ በፊት አይተውት የማያውቁት ሁኔታ ተፈጠረባቸው። መርከበኞቹ ሁሉ ፈሩ።
መርከበኞቹ ሁሉ ፈሩ። አራተኛው አምስተኛው እያንዳንዱ ሁሉ ተነስቶ መጮህ ጀመረ። ወደ አምላካቸው መጮህ ጀመሩ። ይሄ ብቻ አይደለም። በመርከቡ ላይ ያለውን ዕቃ ሁሉ ይቀልድ እንደሆነ ብለው ነጋዴዎች ናቸው፣ ወደ ሩቅ አገር የሚሄዱ ናቸው፣ ወደ ተርሴስ እየተጓዙ ነው ያሉት። በባህሩ ላይ ይጥሉት ጀመር፣ ይወረውሩት ጀመር። ለማቅለል ሞከሩ፣ ራሳቸውን ለማዳን ሞከሩ። ዮናስ ግን የሚገርማችሁ ነገር ዮናስ ግን ወደ መርከቡ ውስጥ በከባድ እንቅልፍ ተኝቶ ነበረ ይላል። ተኝቶ ነበረ። የጥፋቱ መነሻ የሆነው ዮናስ፣ የጥፋቱ መዳረሻ የሆነው ዮናስ፣ ለመርከቡ መነቃነቅ ወዲህ ወደ ለመወዛወዝ መነሻ የሆነው ዮናስ ጸጥ አለ። እዛ ላይ ተኝቶ ዝም አለ። ያውም ከባድ እንቅልፍ ስንት አለ ዛሬም ባለንበት ዘመን በመርከቡ ላይ በሀገሩ ላይ ቁጭ ብለን ነገሮች ሲዘበራረቁ ስናይ ሕይወት ወደ ተለያየ አቅጣጫ ሲወዘውዝ ዝም። ሌላው ካሁን ሞትኩ እያለ ሲጮህ የሚገባውን ነገር ሁሉ በከባድ ሁኔታ ወዳልተፈለገ ሕይወት ውስጥ ሲገባ ሲፈራ ሲጨነቅ